ለምሳሌ የኑሮ ውድነትን እንደ ኤግዛምፕል እናንሳ ወይም ኢንፍሌሽንን የዋጋ ግሽበትን ይሄን አጠቃላይ ኢኮኖሚ ችግር እኛ በሶስት ነው የከፈልነው። እዳ አለ ብዬሻለሁ። ደሞዝ መክፈል አንችልም፣ መበደር አንችልም፣ ፕሮጀክቶች ቆመዋል። ምን ብናደርግ ነው ካለንበት ጣጣ መከራ ወጥተን ወደ ተስተካከለ ነገር ወይም ወደ ተሻለ ነገር የምንገባው ብለን በሶስት ምዕራፍ ከፈልነው። የመጀመሪያው ምዕራፍ ማፍታታት ነው። ፕሮጀክት ተሳስሯል። ብድር መክፈል፣ ብድር መበደር ተሳስሯል። ኤክስፖርት የሀገር ውስጥ የንግድ እንቅስቃሴ ተሳስሯል። ማፍታታት ያስፈልጋል። ኢትዮጵያ ውስጥ አጠቃላይ ከ20 ዓመት ያላነሰ ጊዜ ኢንፍሌሽን ኮንቲኒየስሊ እያደገ መጥቷል። ያው የነበረው የአጠቃላይ ኢኮኖሚ የሚታወቅ ሆኖ ኢንፍሌሽን ግን ተቋርጦ 20 ዓመት ገና ምኑንም ሳንይዘው ኮሮና የሚባል ነገር መጥቶ ከሳቢያችን ከጉዟችን የሚያደናቅፍ ሆነ። ኮሮና እንዴት የሚያደናቅፈን? አግዙን ብለናቸው እናግዛችኋለን በርቱ ያሉ ነገራት ኮሮና ሲመጣ የነሱ ጣጣ ገዘፈና የነሱ ችግር በዛና የኛ ጉዳይ ሁለተኛው ችግር ሆነባቸው። እኛን ለማየት ጊዜ የላቸውም። በጣም ተወጥረዋል እነሱ። የዩክሬን ጦርነት መጣ። የዩክሬን ጦርነት ድራማቲክ የሆነ ሽፍት ነው ያለው። ወደ አፍሪካ የፈሰውን የድጋፍ መጠን በከፍተኛ ደረጃ ቀንሶ ወደዛ እንዲሄድ አድርጎታል። በከፍተኛ ደረጃ አቴንሽን የሚሰጡ የሚያግዙ ተቋማት፣ ሀገራት፣ ግለሰቦች ትተውን ወደ ዋናው ጉዳያቸው ገቡ። ኢንፌክሽን ነው፣ ችግር አለብን። ተደግፈን ከችግሩ እንዳንወጣ ደግሞ ተጨማሪ ችግር ተደረበበት ማለት ነው። ንግድ የሚያስተጓጉል፣ እርዳታ የሚያስተጓጉል፣ ድጋፍ የሚያስተጓጉል ግጭት፣ የሀገር ውስጥ ግጭት ተፈጠረብን። ከግራ ከቀኝ በ3 ወር ገባለሁ በ5 ወር ገባለሁ የሚሉ ኃይሎች ግጭት አበዙብን። እነዚህ ግጭቶች ሙሉ አቅማችንን ማዋል በሚገባን ነገር እንዳናውል በገንዘብም በጊዜም በጉልበትም ወሰዱብን። ኢንፌክሽኖች ናቸው። ሶስተኛው ባለፉት 20 ዓመታት ከኮሮና በፊት በነበረው ጊዜ የኢትዮጵያ ኢንፍሌሽን በየዓመቱ እያደገ ሲመጣ የዓለም ኢንፍሌሽንም በዛ ልክ ተናጋ ሊባል አይችልም። የጨመሩባቸው ሀገራት ይኖራሉ፣ ግን አሁን ባለው ደረጃ ዓለምን የሚያናጋ ጉዳይ አልነበረም። ኢንፍሌሽን ከኮሮና በኋላስ የዓለም ሁሉ መከራ ሆነ። እንደ IMF ሪፖርት የ2024 ሪፖርት የአምናው ሪፖርት የሚያሳየው ቱርክ 58% ነበር ኢንፍሌሽኑ። ከፍተኛ እድገት ባለፉት 20 ዓመታት ካመጡ ሀገራት አንዷ ቱርክ ናት። ትራንስፎርም ያደረገች ሀገር ናት። ግን ባለፈው ዓመት በነበረው አጠቃላይ ሂደት 58% ግሽበት ነበረባት። ግብጽ 33% ግሽበት ነበረባት። አርጀንቲና ከ200 በላይ ግሽበት ነበረባት። ይሄ የIMF ሪፖርት ነው። ዓለምን የናጠው ማለት ነው። ዓለምን ሲደሞ ኢምፖርት የሚደረጉ ኢንፍሌሽኖች አሉ። እዛ ሲረበሽ እንደኛ በኢምፖርት ላይ ቤዝ ያደረገ ኢኮኖሚ ያለው ሀገር ደግሞ ኢንፍሌሽን ኢምፖርት ያደርጋል። የቆየ ችግር አለን። ላው ላይ ኢንፌክሽን መጣ። ይሄ ችግር ደግሞ ከኛ አልፎ የዓለም ችግር ሆነ። ይሄ ሲደማመር ችግሩን ለመፍታት የምንወስድበት መንገድ በምዕራፍ ካልተከፈለ በቀር በቀላሉ የሚፈታ ሆኖ አናገኘውም። እና በመጀመሪያው ምዕራፍ ፈታታ ነው። አቧራውን ለማራገፍ ሞከረ፣ ቫልዩ ለመጨመር ሞከረ፣ እሴት ለማከል ሞከረ። በሁለተኛው ምዕራፍ ማንሰራራት ነው ያለብን። ሊፕ ፍሮግ ነው ማድረግ ያለብን። ቀስ ያለው አካሄድ፣ ኢንክሪመንታል የሆነው አካሄድ ካለንበት ችግር አያወጣንም። ያን ለማድረግ ደግሞ 3 ነገር ላይ እናተኩር። አንደኛ ተቋም እንገንባ፣ በፍጥነት እንፍጠን። በእያንዳንዱ ስራዎቻችን እንፍጠር፣ ፈጠራ ይታከልበት። በዚህ ድሮ ሪፎርሙን ስንሰራ ደሞዝ ጭማሪ ያስፈልጋል፣ ሰዎች ይቸገራሉ ብለን እንደ መንግስት 91 ቢሊዮን ብር ነው የጨመርነው። በዘንድሮ 7 ወር 8 ወር ከጨመር 91 ቢሊዮን ብር ነው የጨመርነው። አጨማመራችን ላይ የኢትዮጵያ መንግስት ሰራተኛ እስከዛሬ በነበረው ሁኔታ ከታች ያለው 1000 ምናምን የሚያገኙ ሰዎች አሉ። እዚህ ፕራይም ሚኒስተር ኦፊስ የሚሰሩ የ1200 ደሞዝተኞች አሉ፣ በየቦታው አሉ። እንደዚህ እንደ ሀገር ሚኒመም ዌጅ አልሰራንም። እንደ ሀገር ቢያንስ ግን በመንግስት እንጀምረው። ሰው 1000 ብር እየበላ አንዳንዱ ልጆችም ስላሉት መኖር ስለሚቸገር ከላይ ያለውን እናሳንሰውና በትክክለኛው
የደሞዝ ጭማሪ መጠን ከሄድን ታች እያነሰ ላይ ከፍ እያለ ነው በፐርሰንቴጅ ስለሆነ ያንን ገልብጠው ላይ እንቀንስና ታች ያለው ሰው መኖር የተሳነው ሰው ትንሽ ኑሮውን ከፍ እናድርግ ብለን ከ1000 ምናምን ሚኒመም የሚባለው የመንግስት ክፍያ 4800 አስገብተናል። ሚኒመም የሚባለው አሁን ከመንግስት ጨርሰን ወደ ግሉ ሚኒመም እንመጣለን። እየተዘጋጀን ያለን ዘንድሮ የፌደራል መንግስት ሰራተኛ ፌደራል መንግስት ደሞዝ የሚከፍለው 450 ሚሊዮን ብር በልጧል ከምናስገባው ገቢ ኖት አምና ዘንድሮ ከምናስገባው ገቢ ግማሹ የሚውል ደሞዝ ነው። 900 ገደማ ቢሊዮን ብር ገቢ እንጠብቃለን። ግማሹ ደሞዝ ነው። በቀረው ግማሹ ነው እንግዲህ ማንኛውም ነገር የሚሆነው። ሰው ደሞዝ ላይ ጥያቄ እንደሚያነሳው ደሞዙን ብትሰይለት ብታስተካክይለት ደሞዝ ብቻ ምን ያደርግልኛል? ጠመኔ ያስፈልገኛል፣ ኮምፒውተር ያስፈልገኛል ማለቱ አይቀርም። ለማስተማር ወረቀት ያስፈልገኛል ማለቱ አይቀርም። ሐኪምም ቢሆን መድኃኒት ማለቱ አይቀርም። እነሱም ሰፖርት ማድረግ ይኖርብናል። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ ፐብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴው ታንት እናቆየው ብንል ድሮፕ ያደርጋል ኢንፍሌሽን ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት ፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገር ሽቶ ሊመጣ ይችላል። እያደግን ነው ኢንፍሌሽን ለመግራት እየሰራን ያለ ነው። እድገት እውነትስ አለ ወይ ኢትዮጵያ ውስጥ? ባለፉት 6 ዓመታት 7 ዓመታት እንግዲህ 6-7 ዓመት ምለው ኮሮናውን ጨምሬ ውጊያውንም ጨምሬ ነው እንጂ እነሱ ከወጡ 6-7 ዓመት አልሞላ። ግን እነሱን ደምረን ስናይ እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ ቢወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4፣ 5፣ 10 አመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድነው የተለየው ነገር? ከ84 እስከ 98 ባለው 15 አመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ አመት አይደለም፣ የ15 አመት 7.5 ቢሊዮን ዶላር በ15 አመት ነው ያወጣችው። መቼ? ከ84 98። ዘንድሮ በአንድ አመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ አመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 አመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 አመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። ለምሳሌ ቡና ከ84 እስከ 98 በ15 አመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ። 15 አመት 3.5 ቢሊዮን ዶላር። ዘንድሮ በአንድ አመት 2.5 ቢሊዮን ዶላር ሽጣለች።
ምን ማለት ነው? 2 ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡና ነው ያልኩት። ከየት መጣ ይሄ? ግሪን ሌጋሲ ነው። ተክለን ነው ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አይደለም። በቢሊየን ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገው። ኢማጂን በአንድ ዓመት 2.5 ቢሊዮን እና በ15 ዓመት 3.5 ቢሊዮን ዶላር ዲፈረንስ አለ። ከዚህ ወዲያ ማንሰራራት ከየት ይመጣል? ይሄ መደጋገሙ ነው የሚያስፈልገው እንጂ። ወርቅን እንመልከት። ወርቅ አስደማሚ ነው ባይዘው ከ84 እስከ 98 ባለው 15 ዓመት ጊዜ ውስጥ ኢትዮጵያ በ15 ዓመት ወርቅ ኤክስፖርት አድርጋ ያገኘችው 508 ሚሊዮን ዶላር ነው። 508 ሚሊዮን ዶላር በ15 ዓመት። ዘንድሮስ በአንድ ዓመት 3.2 ቢሊዮን ዶላር አግኝታለች። ስንት እጥፍ? 6 እጥፍ። በአንድ ዓመት ያመጣነው የወርቅ ዋጋ 15 ዓመት ካመጣነው 6 እጥፍ አደገ ማለት ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ? 15 ዓመት የባከነውን ጊዜ አስቡት። ይሄንን ውጤት 5 ዓመት ከደገምን 10 ዓመት ከደገምን ምን እንደሚያመጣ መገመት ለማንም አይከብድም። ይሄ ለውጥ ግን የጎደለውን እየሞላን ሰስቴን አድርገን ለልጆቻችን አስተማማኝ ፋውንዴሽን መጣል የኔም ያንቺም የሱም የሷም የጋራ በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው። ምን ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው። መምህሩም አለው፣ ሌጂቲሜት ነው። ሚዲያም አላችሁ፣ ሌጂቲሜት ነው። እኔም አለኝ፣ ሌጂቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ ያስፈልጋል። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋልና ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለት። እንዲሁ በእኛ ኢኮኖሚክ ሪፎርም ኢትዮጵያ ያስፈልጋታል ያለችበት ሁኔታ አደገኛ ነው ያልነው አይኤምኤፍ የሚባል ተቋም ጋር መነጋገር ሳንጀምር ነው። በነገራችን ላይ ቢሮ ገብቼ የመጀመሪያው የኢህአዴግ የብልጽግና አይደለም የኢህአዴግ ስራ አስፈጻሚ ስብሰባ ኢኮኖሚክ ከፈት የሚል ውይይት ነበር የመጀመሪያው። በዛ ጊዜ ነው አይኤምኤፍ ጥቁር ይሁን ነጭ በአካል ማግኘት እድል አልነበረኝም። ሁለተኛ በመደመር መጽሐፍ ላይ ቁልጭ ብሎ ተቀምጧል። ኢኮኖሚያችን ቅድም እንዳልኩ ተሳስሯል። ገንዘብ ኦቨር ቫልዩድ ሆኖ ከዓለም ጋር ሊያገበያ በማይችል መንገድ ታንቆ ኢንቨስትመንት በከፍተኛ ደረጃ እንዳይመጣ አድርጎ በተጨናነቀበት ሁኔታ የሆነ ነገር ካልተፍታታ በቀር ነገሩ እንደማይቀጥል ይታወቃል። እና በቀጥታ ከአይኤምኤፍ ወይ ወርልድ ባንክ የሚያያዝ ጉዳይ ሳይሆን የኛ ችግር የኛ መከራ ሜኑ ማገላበጥ ግድ ብሎት ነበር። ስናምን በጣም በስፋት ትምህርት ለመቅሰም ሞክረናል። ለምሳሌ በአፍሪካ ውስጥ ሪፎርም ከሰሩ ሀገራት መካከል ናይጄሪያ አንዷ ናት፣ ግብጽ ሁለተኛዋ ናት፣ ደቡብ ሱዳን ሶስተኛዋ ናት። ናይጄሪያና ግብጽ የተሻለ ኢኮኖሚ በንጽጽር ከፍ ያለ ጂዲፒ ያላቸው ናቸው። ሳውዝ ሱዳን ደግሞ ዝቅ ያለ ኢኮኖሚ ያላት ናት። እኛ ግን ከፍ ካሉት ተምረን ዝቅ ያለችው አታስፈልገንም አላልንም። ሶስቱም ጋር ዴሌጌሽን ልከን እንዴት ጀመራችሁ፣ እንዴት ሰራችሁ፣ ምን ገጠማችሁ ለን ከደቡብ ሱዳንም ከግብጽም ከናይጄሪያም ትምህርት ቀስመናል። ከነሱ ብቻ አይደለም ከአርጀንቲና ተምረናል። በርካታ በእኛ መሰል ችግር ውስጥ ኖረው ወደ ሪፎርም የገቡ ሀገራት ትምህርት ለመቅሰም ሙከራ አድርገናል።
ከአይኤምኤፍ ጋር ተወያይተናል፣ ከወርልድ ባንክ ጋር ተወያይተናል፣ ከኢኮኖሚክ ማህበራት ጋር ተወያይተናል፣ በኢኮኖሚ ዙሪያ ትንታኔ ከሚሰጡ ተቋማትና ግለሰቦች ጋር ተወያይተናል፣ ከብዙ ሀገር መሪዎች ጋር ተወያይተናል። ኤክስቴንሲቭ የሆነ ውይይት ተደርጎበታል። ከዚያ ሰብስበን ትምህርት ወስደን የኛን ችግር አገናዝበን ሆም ግሮን ሪፎርም 1 ሆም ግሮን ሪፎርም 2 ብለን በሰራነው ላይ ነው የከፈትነው። እንግዲህ ኮሮና ባይመጣ ይቀርም ነበር ይሄ ጉዳይ ባይዘው። ሆም ግሮን ሪፎርም አጀንዳ 1 እንደሚታወቀው ደሞዝ መክፈል አልቻልንም፣ ችግር አለብን፣ $10 ቢሊዮን ከዛም ከዚህ ማመተን ኢኮኖሚውን ትንሽ ማስተንፈስ አለብን ነው። አሳክተነዋል እኮ። ያን ባናደርግ ኖሮማ ዛሬ መነጋገርም አንችልም። ሆም ግሮን ሪፎርም 2 ላይ ስንደርስ ግን በዛ ልክ ሪሶርስ ልናገኝ ደግሞ አልቻልንም። ሌላ መንገድ ይፈልጋል። ለኢኮኖሚክ ኦፕን አፕ የተገባበት ዋናው ምክንያት የታጨቀውን፣ የተሳሰረውን፣ የተቆላለፈውን ኢኮኖሚ ከፈትፈት አድርጎ በር ከፍቶ ነገሩን ለማየት ነው። እኛ አንድም ቀን ሆም ግሮን ሪፎርም አጀንዳ ስንል የማክሮ ኢኮኖሚ ሪፎርም ስንል የኛ ሪፎርም ኤንደሚክ ነው ብለን አናውቅም። የኛ ሪፎርም ተጀምሮ እስኪያልቅ የኛ ነው፣ ማንም ሰው አልገባበትም፣ ከማንም አልተማርንም፣ ኤንደሚክ ነው አላልንም። ለምሳሌ አይኤምኤፍን ብቻ ላንሳ። አይኤምኤፍ የኢትዮጵያን ሪፎርም የኛን ሐሳብ ከተቀበለ በኋላ አንዱ ያመጣው መከራከሪያ የኢትዮጵያ ሪፎርም $7.5 ቢሊዮን ካገኘ ሊሰራ ይችላል፣ ሊከወን ይችላል፣ ሳትቸገሩ ማለፍ ትችላላችሁ ብሎ ነበር። የኛ አቋም ግልጽ ነበር፣ አይሆንም። $7.5 ቢሊዮን የኛ ሪፎርም አይሰራው። ለምን? በርካታ ሰራተኞቻችን ዝቅተኛ ደሞዝ ተከፋይ ናቸው። ደሞዝ ካልጨመርን በቀር ሪፎርሙ አደጋ ይገጥመዋል። ባንካችን በተለይ ኮመርሻል ባንክ የሚባለው መንግስት በገፍ ሲበደር ቆይቶ መክፈል የማይችልበት ደረጃ ስለደረሰ በባንክና በመንግስት መካከል ያለውን ግንኙነት በህግ መምራት ስንጀምር ይህንን ባንክ ካልታደግን በቀር ባንካችን ይወድቅብናል። ንግድ ባንክ ደግሞ የባንኮች ሁሉ አውራ ነው በኢትዮጵያ ውስጥ፣ መታደግ አለብን። እንደዚህ ያልን በጣም በርካታ ኢሹ አንስተን በእኛ ጥያቄና በእኛ ፑሽ መሰረት 10.5 ቢሊዮን ተስማምተን ነው የገባነው። በእነሱ ቢሆን 7.5 ነው። 10.5 በቂ ነው? በቂ አይደለም። ገና ተጨማሪ ሀብት ይፈልጋል። ለምን? ቅድም እንዳነሳ ነው በጣም በርካታ ጉዳዮች መደጎም ይፈልጋሉ። በባለፈው ዓመት 350 ቢሊዮን ብር ገደማ የኢትዮጵያ መንግስት ድጎማ አድርጓል። ነዳጅ እንደጉማለን፣ መድኃኒት እንደጉማለን፣ ሴፍቲኔት እንደጉማለን፣ ማዳበሪያ እንደጉማለን። ሰው እንደሚያስበው እኮ አይደለም። ብዙ ነገር ተደጉሞ ነው የሚሄደው። ያ ድጎማ ሰስቴን ለማድረግ ኢትዮጵያ ያላት አቅምና ገቢ መታየት አለበት በሚል አርጊው አድርገን 10.5 3.5ቱን ከአይኤምኤፍ 3.5ቱን ከወርልድ ባንክ 3.5ቱን ደግሞ በየኛ ዕዳን ሪስትራክቸር በማድረግ የክሬዲተርስ ኮሚቴ የሚባሉ አሉ ፈረንሳይና ቻይና የመሩት በእነሱ አማካኝነት ዕዳችን ተሸጋሽኮ ያ በገፍ ስንበደር የነበረው ዕዳ እንደተቆሎ እንዳይሸጋገርብን በሚቀንስ ምን ማለት ነው? ዕዳ ሪስትራክቸር ባይሆን 2 ቢሊዮን መክፈል ከነበረብን ሪስትራክቸር ሲሆን 1.5 እንከፍላለን ማለት ነው። አውቶማቲክ ነው ሪስፖንሱ። ይሄን ተደርጎ ያስተምራሉ። አንዳንዶች አውሮፓ ሄደው፣ አንዳንዶች አሜሪካ ሄደው፣ አንዳንዶች ደቡብ አፍሪካም ሄደው ቀንተው ይመለሳሉ። ነገር ግን ጃፓን እንደምን ሰለጠነች፣ ፈረንሳይ እንደምን ሰለጠነች፣ ሲንጋፖር እንደምን ሰለጠነችን ማወቅ አስፈላጊ ቢሆንም ኢትዮጵያ ስለምን ደህየችን አውቀን እስካልመለስን ድረስ ውጤት ያመጣል።